ሽፍታ ማራኪው ጀግና። ይህ ሰው ከምሩም ጀግና ነው። በዓለም አትሌቲክስ በማራቶን መድረክ ከታዩ የምንጊዜ ምርጦች መካከል አንዱ ሆኖ ስሙን በታሪክ መዝገብ ላይ ማስፈር የቻለ ነው። ከውድድር ከራቀ ዓመታት ቢቆጠሩም ዛሬም ድረስ ግን በኢትዮጵያውያን ልብ ውስጥ ልዩ ስፍራ አለው። በሄደበት ሁሉም ለአክብሮቱ ከመቀመጫቸው ይነሱለታል። ምክንያቱም ለረጅም ዘመናት ከእጃችን ወጥቶ የነበረ ሽፍታ ውጤት በታላቅ ጽናትና ተጋድሎ ማርኮ አምጥቶልናልና። ወድቆ ተነስቶ በደም በጨቀየ እግሩ ሮጦ ወርቅ በማምጣት በታላቁ የኦሎምፒክ መድረክ የሀገሩን ባንዲራ ከዓለም ሀገራት በላይ ከፍ አድርጎ አውለብልቧል። በአትሌትነት ዘመኑ አብረውት የሮጡ አትሌቶች እንደሚመሰክሩለት ከሆነ የልምምድ ገበሬ ነው። ሰርቶ አይደክመውም። ለውድድር ከሀገር ወጥቶ ሲመለስ እንኳን በማግስቱ መገኛው ጫካ ነው። ከልምምድና ውድድር ውጪ ከሁሉም ጋር ተግባቢ፣ ሰላማዊ፣ ማኅበራዊ ሕይወት ላይ ጠንካራና የጎበዝ ሯጭነቱን ያህል ጎበዝ ጨዋታ አዋቂና ቀልደኛ መሆኑን የቅርብ ወዳጆቹ ይመሰክሩለታል። አይጀምር እንጂ አንዴ ጨዋታ ከጀመረ ጥርስ አያስከድንም ይሉለታል። አትሌት ባይሆን ኖሮ ምናልባትም የተዋጣለት ኮሜዲያን ሊሆን ይችል ነበር የሚሉ ወዳጆችም አሉት። ለቤተሰቡ ቅርብ የሆኑ ደግሞ ይህንን ባህሪውን የወረሰው ከናቱ ነው። እሳቸውም አሁን እንኳን ባዛውንትነት ዘመናቸው ጨዋታ አዋቂ ናቸው ይላሉ። ውድ የኢትዮ ኤፍኤም 107.8 የኢትዮ አትሌቲክስ ፈርስት አድማጮቻችን ዛሬ የዚህን ጀግና አትሌት ታሪክ እንዘክራለን። የማራቶን ሳተናው ጀግና አትሌት ገዛኸኝ አበራ። ምስጋናው ታደሰ ነኝ። The Olympic champion and gold medalist representing Ethiopia, Gezaghny Abira. Abira, one of 4 Ethiopians to claim gold. Haile Gebrselassie in that memorable race in the 10,000 meters. አትሌት ገዛኸኝ አበራ ወደዚች ምድር የመጣው በእኛ አቆጣጠር ሚያዝያ 15 ቀን 1970 ዓመተ ምህረት ነው። የትብቱ መቀበሪያ ደግሞ የታላላቅ አትሌቶች መፍለቂያ ምድር የሆነችው አሩሲ፣ ከተማዋ ደግሞ ኢተያ። አቶ ወዳጆና ወይዘሮ ዘነበች ኤጀርሳ ወይም በልጆቻቸው አጠራር ሰቡ፣ ሰብዬ፣ ማኅፀመ ለምለም ናቸው። 17 ልጆችን አፍርተዋል። ከነዛ መካከል አንዱ የሆነው ገዛኸኝ ደግሞ የኦሎምፒክና የዓለም ሻምፒዮን እንደዚሁም የበርካታ ታላላቅ የማራቶን ውድድሮች አሸናፊ በመሆን ሀገሩን ማስጠራት ችሏል። በጉዳት ምክንያት ሩጫን አቋረጠ እንጂ የወንድሙን ያህል መግነን ባይችልም የቤቱ ትንሹ ልጅ ወንድሙ ዳንኤል አበራም እስከ ቅርብ ጊዜ ድረስ ጎበዝ የማራቶን ሯጭ ነበረ። ኢተያ ምድሯ ለምለም፣ አየሯ ተስማሚ፣ ሜዳና ተራሮቿ ለሩጫ የተመቹ ከተማ ነች። የጀግናው አትሌት የሩጫ ሕይወት ከዛ ይጀምራል። ገዛኸኝ አበራ ወደ ሩጫው ዓለም የገባው ድንገት ነው። የ12 ዓመት ታዳጊ ሳለ በትምህርት ቤት ውስጥ አንድ መምህራቸው አበበ ቢቂላ የተባለ ኢትዮጵያዊ አትሌት በ1960 የሮም ኦሎምፒክ በባዶ እግሩ ሮጦ በማሸነፍ በዚህም የመጀመሪያው ጥቁር አፍሪካዊ የኦሎምፒክ የወርቅ ሜዳሊያ ባለቤት ሆኖ በታሪክ መዝገብ ላይ መስፈሩን ሲያስተምሩ አደመጠ። ነገሩ ግራ አጋባው። አንድ ሰው 42 ኪሎ ሜትር ያለ ረፍት ያውም ያለ ጫማ በባዶ እግሩ እንዴት ሊሮጥ ይችላል ሲል አሰበ። ያንን ጊዜ መለስ ብሎ ሲያስታውሰው ይህ ጥያቄ በተደጋጋሚ ጊዜ በአእምሮዬ እየተመላለሰ እረፍት ነስቶኝ ነበር ይላል። ብዙም ሳይቆይ ግን ለጥያቄው መልስ አገኘ። ከ2 ዓመታት በኋላ ወደ ሌላ ትምህርት ቤት ተዛወረ። ትምህርት ቤቱ ከመንደራቸው 12 ኪሎ ሜትር ይርቃል። ቋሚ ማረፊያውን እዛ አካባቢ አድርጎ መኖር አይችልም። ምክንያቱም ከሰዓት በኋላ ወላጆችን በግብርና ማገዝ ይኖርበታልና። ስለዚህ በእግር መጓዝ ግድ ይለዋል። እናም ጠዋት እንዳይረፍድበት ከሰዓት በኋላ ደግሞ በጊዜ ቤት ደርሶ ወደ እርሻ ማሳ መሄድ ስላለበት ሳይወድ በግድ መሮጥ ነበረበት። በዛው ወደ ሩጫው ዓለም ገባ። ስራዬ ብሎ ሩጫን በጀመረ በ7 ዓመታት ጊዜ ውስጥም የመጀመሪያ የማራቶን ውድድሩን በጃፓን ምድር አድርጎ አሸነፈ። በተለያዩ አጋጣሚዎችም ሀገሩን ወክሎ በዓለም አደባባይ ስሙ ከፍ ብሎ የሚጠራ ጀግና አትሌት ለመሆን በቃ። በወርቅ እግሮቹ ወርቃማ ታሪኮቹን መጻፉንም አከታትሎ ቀጠለበት። ገዛኸኝ ከሌሎች አትሌቶች በተለየ ሁኔታ በማራቶን ጀምሮ በማራቶን የጨረሰ አትሌት ነው። ካሪሲ ኢተያ ወደ አዲስ አበባ መጥቶ በሙገር ክለብ ከታቀፈ በኋላ ከሀገር ወጥቶ የመጀመሪያ ኢንተርናሽናል ውድድሩን ያደረገው እንደ አውሮፓውያን አቆጣጠር በ1999 በሎስ አንጀለስ ማራቶን ነበረ። ብዙም ልምድ ባይኖረውም በአስገራሚ ሁኔታ አራተኛ ወጣ። በዛው ዓመት የመጀመሪያ የማራቶን ድሉን በጃፓን ፉኮካ ተቀዳጀ። በነገራችን ላይ የፉኮካ ማራቶንን በ2001 እና 2002ም ደጋግሞ አሸንፏል። እሱም ቢሆን
ጃፓን ከኢትዮጵያ ቀጥሎ የምወዳት ሁለተኛዋ ምርጥ ሀገር ናት ይላል። ከዛ በፊት በ2000 የቦስተን ማራቶን ሁለተኛ የወጣበት ውጤትም አይዘነጋም። ከምንም በላይ ግን በገዛኸኝ አበራ የሩጫ ህይወት ውስጥ የላቀ ስፍራ የሚይዘው ሀገሩን ወክሎ ታላቅ ድል የተቀዳጀበት የ2000 የሲድኒ ኦሎምፒክ ነው። ያ ውድድር ኢትዮጵያ በኦሎምፒክ መድረክ ታላቁን የሜዳሊያ ብዛት ያስመዘገበችበትና ዛሬም ድረስ በሀገራችን ህዝብ ዘንድ በልዩ ሁኔታ የሚታወስ ነው። የማራቶን ውድድሩ በጣም ከባድ ነበር። ከ65 ሀገራት የተወከሉ 100 አትሌቶች አሸናፊ ለመሆን ተፋጠዋል። ይሁንና የላቀ ግምት የሚሰጣቸው አትሌቶች መገኘታቸው ውድድሩን በከፍተኛ ጉጉት እንዲጠበቅ አደረገው። ከ4 ዓመት በፊት በ1996 የአትላንታ ኦሎምፒክ ከ1 እስከ 3 የወጡት የደቡብ አፍሪካው ጆሲያ ቱጉዋኔ፣ የደቡብ ኮሪያው ሊ ቦንግ ጁና፣ የኬንያው ኤሪክ ዋይናያና ድሉን ለመድገም 4 ዓመታትን ጠብቀው ብቅ ብለዋል። ከነሱ በተጨማሪም በዛ ውድድር 4ኛ ወጥቶ የነበረው ስፔናዊው ማርቲን ፊዝ፣ 7ኛና 8ኛ የወጡት አውስትራሊያዊው ስቲቭ ሞንጌቲና ሜክሲካዊው ቤንጃሚን ፓራዴዝም ተገኝተዋል። ያለፉትን 2 ተከታታይ የዓለም ሻምፒዮናዎች ያሸነፈው ስፔናዊው አቤል አንቶንም አለ። ምን አይነት አስገራሚ ስብስብ ነው! በውድድሩ ኢትዮጵያን እንዲወክሉ የተመረጡት ገዛኸኝ አበራ፣ ተስፋዬ ቶላና ስምረቱ ዓለማየሁ ናቸው። ብዙም ግምት አልተሰጣቸውም። ገዛኸኝን ለአሸናፊነት የገመተው ማንም አልነበረም። ምክንያቱም ከዛ በፊት 2 የማራቶን ውድድሮችን ብቻ ነው ያደረገው። ሌላው ቀርቶ ከመላው ዓለም የተሰባሰቡ ስፖርተኞች በአንድ የኦሎምፒክ መንደር አንድ ላይ ተሰባስበው ሲመለከት ራሱ ይሄ የመጀመሪያ ጊዜው ነው። ነገሩ ሁሉ የተለየ የደስታ ስሜትን ፈጥሮበታል። በዛ ላይ ገና የ22 ዓመት ወጣት ነው። ይሄ ደግሞ ለአንድ ማራቶኒስት በዛ ጊዜ ገና ለጋ የሚባል ዕድሜ ነው። በሌላ በኩል ደግሞ ብዙም አለመታወቁ ጫናውን ያቀለለለት ይመስላል። ውድድሩ ተጀመረ። አትሌቶቹ በሲድኒ ጎዳናዎች ላይ መፍሰሳቸውን ቀጠሉ። መጀመሪያ ላይ በጣም ንፋሳማ አየር ነበረ። ይህንን የተረዳው ገዛኸኝ ራሱን በሌሎቹ አትሌቶች ጋርዶ ከኋላቸው ይከተል ጀመር። በጣም በጥሩ አቋምና ስሜት ውስጥ ነው ያለው። ነገር ግን 25ኛው ኪሎ ሜትር ላይ ሲደርሱ ያልታሰበ ነገር ተፈጠረ። ገዛኸኝ ተጠልፎ ወደቀ። ጉልበቱ ደማ። ያደረገው ነጭ ካልሲ በደም ጨቀየ። ተፎካካሪዎቹ በርቀት ጥለውት ሄዱ። ሕልሙ ሊሰናከል ሆነ። በጣም ያሳዝናል። ሆኖም ግን የአሩሲ ኢተያው ልጅ በፍጹም እጁን መስጠት አልፈለገም። ከወደቀበት ተነስቶ ደሙን እያዘራ ጥርሱን ነክሶ ሩጫውን ቀጠለ። ከተወሰኑ ኪሎ ሜትሮች በኋላ መሪዎቹ ላይ ደረሰባቸውና ተቀላቀላቸው። ፉክክሩ እየከረረ ሄደ። 37ኛው ኪሎ ሜትር ላይ የአትላንታ ኦሎምፒክ የነሐስ ሜዳሊያ ባለቤቱ ኬንያዊ ዋይኒያና አፈትልኮ ወጥቶ ለብቻው ገሰገሰ። ገዛኸኝ ሊለቀው አልፈለገም። ከጉልበት ህመሙ ጋር እየታገለ ተከተለው። ከ2 ኪሎ ሜትር በኋላ ደረሰበትና ትከሻ ለትከሻ አብሮት ይሮጥ ጀመር። ዞር ብሎ ሲመለከት ጓደኛው ተስፋዬ ቶላ እየመጣ ነው። ስምረቱ ዓለማየሁ ወደ ኋላ ቀርቷል። ገዜና ተስፍሽ አብረው ነው ልምምድ የሚሰሩት። ጉልበታቸውን ይተዋወቃሉ። አጨራረስ ላይ እሱ ከተስፋዬ የተሻለ እንደሆነ ያውቃል። ተያይዘው አንደኛና ሁለተኛ ቢወጡ ፍላጎቱ ነው። ነገር ግን ፍጥነቴን አቀዝቅዤ ልጠብቀው ካለ ዋይኒያና ጉድ እንደሚሠራው ገብቶታል። እናም እሱኑ አጥብቆ ይከተለው ጀመር። ጠጋ ብሎ ትንፋሹን ካዳመጠው በኋላ 40ኛው ኪሎ ሜትር ላይ ጥሎት ወጣ። ወደ ስቴዲየሙ የሚያስገባው ኮሪደር ላይ ሲደርስ ይበልጥ ፍጥነቱን ጨመረ። አዎ ማንም ያልገመተው የ22 ዓመቱ ወጣት እግረ ሳተና ገዛኸኝ አበራ 2 ሰዓት ከ10 ደቂቃ ከ11 ሰከንድ በሆነ ጊዜ ተከታዩን በ20 ሰከንዶች አስከትሎ ቀዳሚ ሆኖ በመግባት ወርቁን ወሰደው። ኬንያዊው ኤሪክ ዋናያናና ሌላኛው ጀግናው አትሌታችን ተስፋዬ ቶላ ሁለተኛና ሦስተኛ ሆኖ ገቡ። ኢትዮጵያ በኦሎምፒክ መድረክ እንደ አውሮፓውያን አቆጣጠር በ1968 ማሞ ወልዴ በሜክሲኮ ኦሎምፒክ ካሸነፈ በኋላ ከማራቶን ወርቅ ጋር ተኳርፋ ቆይታለች። የኋላ ኋላ ግን የቁርጥ ቀን ልጇ ገዛኸኝ አበራ ለ32 ዓመታት ሸፍቶ የቆየውን የማራቶን ወርቅ ከመሸገበት ይዞ ወደ ሀገሩ ሊመልሰው ችሏል። ምን አይነት አስገራሚ የጀግንነት ገድል ነው! They've won the 10 with Gebre Selassie and they've won the marathon with Abira. What an Olympics for Ethiopia and for this young man at 22 years of age. Unbelievable, great performance, great closing stages. Abira, 22 years of age. And Wanena third. የ22 ዓመቱ ጀግናው አትሌት ገዛኸኝ አበራ በ1932 የሎስ አንጀለስ ኦሎምፒክ ካሸነፈው አርጀንቲናው ሁዋን ካርሎስ ዛባላ በኋላ በትንሽ ዕድሜው የኦሎምፒክ ማራቶንን ያሸነፈ በመሆን ስሙን በታሪክ መዝገብ ላይ ለማስፈር ችሏል። ከ12 ዓመታት በኋላ ጁን 8 2012 ለንባብ ከበቃው ታዋቂው
የፋይናንሻል ታይምስ ጋዜጣ ጋር ባደረገው ቃለ ምልልሱ ያንን ጊዜ መለስ ብሎ ሲያስታውሰው ብዙም ልምድ አልነበረኝም፣ ግን ወጣት ነኝ፣ ጥሩ አቋም ላይ ነበርኩኝ። ስለዚህ የወርቅ ሜዳሊያውን እያለምኩኝ ነበር የሮጥኩት። ያንን ማሳካት ችያለሁ። ተሞክሮም ከዛ በኋላ ለነበረኝ የሩጫ ሕይወቴ በጣም ጠቅሞኛል። ያ የኦሎምፒክ ድሌ ለተሳትፎ ብቻ ሳይሆን ሁልጊዜም ለአሸናፊነት ብቻ እንድሮጥ አድርጎ ሰርቶኛል ብሏል። የትኛውንም መዝገበ ቃላት ብታገላብጥ ያንን ስሜት የሚገልጽ ትክክለኛ ቃል ልታገኝ አትችልም። እዚህ ላይ ግን ትንሽ ቅር ያለኝን ነገር ሳልገልጽ አላልፍም። በወቅቱ ልክ እንዳሸነፍኩኝ ራሴን በትልቅ የሀገሬ ባንዲራ መጠቅለል ፈልጌ ነበር። ነገር ግን ሊሆንልኝ አልቻለም። ትንሽዬ በእጅ የምትያዝ ባንዲራ ነበር ያገኘሁት። ከዚህ በተረፈ ግን በሀገሬ ብቻ ሳይሆን በመላው ዓለም ዝነኛ ሆኛለሁ። በፋይናንስም ቢሆን በጣም ተጠቃሚ ነኝ። ከሁሉም በላይ ደግሞ የኦሎምፒክ አሸናፊዎች ዝርዝር ውስጥ ተካትቼ ስሜ ለዘላለም ሲጠራ መኖሩ በእጅጉ ያኮራኛል ሲልም ያክላል። የገዛኸኝ አበራ ገድል በዚህ ብቻ አያበቃም። በቀጣዩ ዓመት በካናዳ ኤድመንተን በተካሄደው የዓለም ሻምፒዮና ላይም ይህንኑ ድል ደግሞታል። በተለይም ደግሞ እስከ መጨረሻው መስመር ድረስ ከኬንያዊ ሲሞን ቢዮት ጋር ያደረጉት አስገራሚ ትንቅንቅ በውድድሩ ታሪክ በማራቶን ከታዩት ድንቅ አጨራረሶች መካከል በቀዳሚነት ተርታ ላይ የተመዘገበ ነው። ገዜ 2 ሰዓት ከ12 ደቂቃ ከ42 ሰከንድ በሆነ ጊዜ ሲያሸንፍ ቢዮት በ1 ሰከንድ ተቀድሞ ጨርሷል። ሌላኛው ጠንካራው ጣሊያናዊ አትሌት ስቴፋኖ ባልዲኒ ደግሞ ሶስተኛ ወጥቷል። ሌላኛዎቹ አትሌቶቻችን ተስፋዬ ቶላ 4ኛ፣ ተስፋዬ ጂፋር 7ኛና ስምረቱ ዓለማየሁ ደግሞ 10ኛ ሆኖ አጠናቀዋል። በዚህም ገዛኸኝ በኦሎምፒክና በዓለም ሻምፒዮና በተከታታይ በማሸነፍ በታሪክ የመጀመሪያው አትሌት ሆኖ ሊመዘገብ ችሏል። Biwott giving it everything he has. The closest finish in the history of the World Championships. Gezahaina Barra wins the gold medal. ሁልጊዜም የምሮጠው ለማሸነፍ እንጂ ለተሳትፎ አይደለም የሚለው አትሌት ገዛኸኝ አበራ በዛው ዓመት 2001 እና 2002 በተከታታይ የፉኮካ ማራቶንን አሸንፏል። ከሁሉም በላይ ግን በግሉ ካደረጋቸው ውድድሮች ሁሉ በ2003 ያደረገው የለንደን ማራቶን መቼም ቢሆን አይረሳም። በውድድሩ ላይ ኬንያዊን ፖል ቴርጋት፣ ጣሊያናዊን ስቴፋኖ ባልዲኒን፣ ሞሮካዊን አብዱልቃድር ኤልሙዙዚ፣ ደቡብ አፍሪካውን ሄንድሪክ ራማላ፣ ደቡብ ኮሪያውን ሊቦንግ ጁና፣ ኬንያዊውን ጆሴፍ ኖጎሎፓስን የመሳሰሉ የዓለማችንን ታላላቅ ማራቶኒስቶች ከኢትዮጵያውያኑ ገዛኸኝ አበራ ጋር ያፋጠጠ ነበረ። ሌላኛው ኢትዮጵያዊ አንበሴ ቶሎሳም በውድድሩ ላይ ነበረ። በውድድሩ ታሪክ ከታዩ አስገራሚ አጨራረሶች መካከል ዛሬም ድረስ ሊደገም ባልቻለው በዛ ውድድር እስከ መጨረሻው መስመር ድረስ 5 የዓለማችን ታዋቂ አትሌቶች ተናንቀው ነበረ። በመጨረሻም ግን ገዛኸኝ ጣሊያናዊውን ስቴፋኖ ባልዲኒን ቀድሞት በመግባት ድል አደረገ። ሁለቱም እኩል 2 ሰዓት ከ7 ደቂቃ ከ56 ሰከንድ በሆነ ሰዓት የገቡ ሲሆን የኛው ጀግና ግን በሽርፍራፊ ማይክሮ ሰከንዶች በመቅደሙ አሸናፊ ለመሆን ችሏል። ኬንያዊ ኖጎሎፖለስ በሶስተኛነት ሲያጠናቅቅ ለአሸናፊነት ከፍተኛ ግምት አግኝቶ የነበረው ቴርጋት በአራተኛነት ጨርሷል። በነገራችን ላይ ገዛኸኝ የኦሎምፒክና የዓለም ሻምፒዮና ባለድል በመሆኑ በዚህ የለንደን ማራቶን ላይ ለመሳተፍ የመግቢያ ብቻ $1 ሚሊዮን ሲሰጠው ላሸነፈበት ደግሞ $55,000 ተጨምሮለታል። Still stride for stride. El Mouaziz the first to crack. Baldini pushing on. Then Golopus still with them. Abera waits. Turgat waits. በጠንካራ አጨራረሱ የሚታወቀው ይህ ጀግና አትሌት ከዚህ በኋላ ጉዳት እያስቸገረው መጣ። አሜሪካ ድረስ ተጉዞ ኦፕራሲዮን ቢያደርግም ወደ ቀድሞ አቋሙ ለመመለስ ተቸገረ። በ2003 በፈረንሳይ ፓሪስ በተካሄደው 9ኛው የዓለም ሻምፒዮና በኢትዮጵያ ብሔራዊ ቡድን ውስጥ ቢካተትም ጉዳቱ በማገርሸቱ ከውድድሩ ውጭ ሆነ። በቀጣዩ ዓመት 2004 በግሪክ አቴንስ ከተካሄደው ኦሎምፒክ ውጭም ሆነ። አበበ ቢቂላ በ1960 እና 64 በተከታታይ የተቀዳጀውን ድል ለመድገም የነበረው ህልሙም ሳይሳካ ቀርቷል። እሱ በሌለበት ጣሊያናዊ ስቴፋኖ ባልዲኒ ያሸነፈ። ገዛኸኝ በሩጫ ሕይወቱ ከሚቆጭባቸው አጋጣሚዎች መካከል አንዱ ይሄ ውድድር ሳይሆን አይቀርም። ለዛም ይመስላል ከፋይናንሻል ታይምስ ጋር ባደረገው ቃለ ምልልስ በጣም በጥሩ ስሜት ውስጥ ነበርኩኝ። ስቴፋኖ ባልዲኒን ከአንድ ዓመት በፊት በለንደን ማራቶን አሸንፌዋለሁ። ስለዚህ አቴንስ ኦሎምፒክ ላይ ከ4 ዓመት በፊት ያስመዘገብኩትን ድል በመድገም የአበበ ቢቂላን ሪከርድ የመጋራት ህልም ነበረኝ። ነገር ግን ጉዳቴ ያንን እንዳሳካ አልፈቀደልኝም ያለው። ከዛ በኋላም ወደ ሩጫው ዓለም ለመመለስ ተቸግሮ በዛው ሩጫን ለማቆም ተገደደ። Sydney Olympics and London Marathon winner Gezahegne Abira has been married in front of a crowd of thousands in Addis Ababa. ለ32 ዓመታት ሸፍቶ የቆየውን የኦሎምፒክ ወርቅ ሜዳሊያ መልሶ መማረክ የቻለው
ታሪክ ሰሪው አትሌት ገዛኸኝ አበራ በግል ሕይወቱም በጣም ስኬታማ ነው ማለት ይቻላል። ባለቤቱ እልፍነሽ ዓለሙ ልክ እንደሱ ሁሉ በዓለም ዙሪያ ዝነኛ የማራቶን ሯጭ ናት። ኢትዮጵያን በወከለችባቸው የሲድኒ ኦሎምፒክ 6ኛ፣ በአቴንስ ኦሎምፒክ ደግሞ 4ኛ በመውጣት የዲፕሎማት ሽላሚ ናት። እሷም እንደ ባለቤቷ ሁሉ ሰፊ ታሪክ ያላት ጀግና አትሌት ናት። በሌላ ፕሮግራም እንመለስበታለን። ሁለቱ ጥንዶች ሰርጋቸው በዓለም ዙሪያ መነጋገሪያ እንደነበር የሚታወስ ነው። በአዲስ አበባ ስቴዲየም በተከናወነው በዛ ደማቅ ፕሮግራም ላይ ኬንያዊውን ዝነኛ አትሌት ፖል ቴርጋትን ጨምሮ 25000 ሕዝብ ታዳሚ ነበረ። ሙሽሪት የለበሰችው ቬሎ 500 ሜትር ርዝመት የነበረውና በ400 ሰዎች የተጎተተ ሲሆን ይህም በዓለም የድንቃድንቅ መዝገቦች ታሪክ ላይ ለመስፈር መቻሉ የሚታወስ ነው። ሁለቱ ጥንዶች ለረጅም ዘመናት በዘለቀው የትዳር ሕይወታቸው በአምላክና ያኔት የተባሉ ወንድና ሴት ልጆችን ለማፍራት ችለዋል። ሴቷ ልጃቸው ያኔት እንደ ወላጆቿ የአትሌቲክስ ዝንባሌ ያላት ሲሆን በአሁኑ ሰዓትም በትምህርት ቤቶች ውድድር ላይ በመካፈል ላይ ትገኛለች። ውጤቶቿም ተስፋ ሰጪዎች ናቸው። ማን ያውቃል አንድ ቀን እሷም እንደ ወላጆቿ በዓለም አደባባይ ስመገናና አትሌት ልትሆን ትችል ይሆናል። ገዛኸኝና እልፍነሽ በሯጭነት ዘመናቸው ከፍተኛ ተከፋይ ከሚባሉ የማራቶን ሯጮች መካከል ስማቸው በቀዳሚነት የሚጠቀስ ነበረ። እርግጥ ነው ከውድድር ቢርቁም በቢዝነሱ ዓለም ደግሞ ስኬታማ ለመሆን ችለዋል። በሐዋሳና በቢሾፍቱ ገዛኸኝና እልፍነሽ ሆቴሎችና ሪዞርቶችን ያስተዳድራሉ። ከዚህ በተጨማሪም በሪል ስቴትና በሕንፃ ግንባታዎች ላይም ተሰማርተው ለበርካታ ወገኖቻቸው የሥራ ዕድልን መፍጠር ችለዋል። የዛሬውን አበቃው። መልካም ጊዜ። What a finish to the men's marathon, and it's Gezahina Bera, the reigning Olympic champion, who is now the world champion.